ስጨርስ የማወራ ነገር አለ። ሴትዮዋና ሙሽራ ተብዬው የነበሩበት መኖሪያ አግኝቼ መረጃ ተሰብስቤ እና ምን አገኘ? ምን ነው ስትታይ ግራ የተጋባሽ ትመስያለሽ ወይዘሮ ዘነብ። አጸደ ስለ ወይዘሮ መነን ለማጣራት ሰው ቀጥራ ነበረ። ሰው ስትቀጥር እንዲሁም ተሳክቶላታል ለዛሬው ማለት ነው። አጸደ የላከችውን ሰው ወይዘሮ መነን ወይዘሮ ዘነበች እንደሆነ ስሟ ታውቋም። በባለፈው ክፍል አይታችሁት ከሆነ ከመታወቂያዋ ላይ ፎቶ አንስታ ወስዳ ነበረ። በቴሌግራም ስትልክም አይተናታል ማለት ነው። ከዛ በተጨመረም ሰውየው የደርሶበታል። ግን ሀብል የእንጀራ እናቷ እንደሆነች ነው የታወቀው። በሚቀጥለው እቅዷ ደግሞ ምክንያቱም አጸደ የወንድሟን ንብረት በወንድሟ ትቀናለች። በወንድሟ ንብረት ለመውረስ እናት አባቶቼ ለወንድሜ ነው ሁሉንም ያወረሱት በማለት ክፉ ነገር ለወንድሟ ልጅ እያስረዳች እየቀመመች ትገኛለች ማለት ነው። ምክንያቱም በጎን የተዘዋውሮ እኔ ያገኛለሁ ንብረቱን እኔ ወስዳለሁ በማለት በማሰብ እንደዚህ አይነት ሀሳብ መጥቶላታ ማለት ነው። ልጅቷንም የገደለቻትኝ አጸደ ናትና አስገደለቻትኝ። በቢላውን የሀብልን ሽንኩርት የከተፈችበትን ቢላዋ እዛ ወስዳ እንዳስቀምጡት አድርጋለች። ምክንያቱም አሻራ ሲመረመር የሀብል እንዲሆን ምክንያቱም ሀብል በጣም ትቀናባታለች። በጣም እዛ ቤት እንድትኖር አትፈልግም። አይደለም ሀብልን ወይዘሮ መነንን እዛ ቤት እንድትቀመጥ አትፈልግም። ወንድሟንም ገላ እሷም ልጆቹንም አጣልታ ልጆቹንም እንደዚህ አድርጋ አፋጣ እሷ ቤቱንና ድርጅቱን ለመውረስ ነው አሳባ። እንደዛም ካረገች በኋላ እንግዲህ ልጅቷ ሜርሲን እንግዲህ ያው መርዛታለች ማለት ነው። በነገር ወንድምሽ ይከዳሻል፣ ወንድምሽ እንደዚህ ነው። እኔ ቤተሰቦችም ሁሉም ገንዘብ ለአባትሽ ነው ያወረሱት። ለእኔ 5 ሳንቲም የለኝም። አባትሽ ቢሞት እኔ 5 ነገር የሚደርሰኝ ነገር የለም። አንቺም እንደዛ አትሁኚ እያነቃዎች ነው እያለቻት ያው በነገር እየቆለለቻት ነው ማለት ነው። እና ሜርሲም አምናታለች። ግን እሷ እስካሁን ድረስ ምንም ጣጣ የለባትም ነበር። ስለ ንብረት ስለ ገንዘብ ምንም የምታውቀው ታሪክ አልነበራትም። እና ሜርሲ ያው እንግዲህ ስለ ወይዘሮ መነንም አውቃለች። ወይዘሮ ዘነበች በሚባል ሀብል እንግዲህ አማቷን እየተንከባከበች ትገኛለች። ግን ምስኪን በማታውቀው ነገር ግን እስር ቤት መግባቱ አይቀርም። እዝራም እንግዲህ ያምናል ማለት ነው። ምክንያቱም ከዚህ በፊት ክላሳቸው ውስጥ ተገናኝተው ነበረ። ያቺ ማን ነበር የሚያፈቅራት ልጅ አሁን ሞታለች። እና ስለዚህ አሻራ ሲገኝም የሀብል ስለሆነ እየተገኘው እንግዲህ ያው ወደ እሷ ስለሚሄድ አዝራም እንግዲህ ስለሚጠረጥራት መቼም አያምናትም፣ መቼም ይቅርም አይላትም። እሷን ሁሉ ለመገደልና እሷን እንትን ለማለት ይፈልጋል ማለት ነው። ይሄን ሁሉ እያደረገችው አጸዴ ናት። ምክንያቱም አጸዴ የወንድሟን እምነት ማግኘት ትፈልጋለች። መጀመሪያ እሷ አላማዋ ሆነ ሀሳቧ የወንድሟን እምነት ማግኘት ስለሆነ በዛ ላይ ደግሞ ሁለቱን አብልና ወይዘሮ መነን ቤት አስወጥታ እሷ የቤት እመቤት የቤት አዛዥ እንድትሆን ነው እየፈለገችው። ምክንያቱም እሷ ስልጣን ካገኘች ልጆቹንም ሆነ ወንድሟም የ6 ወር እድሜ ስላለው ወንድሟንም ገላ ልጆቹንም ልታባረር እሷ በቃ እንደፈለገች ለመሆን እንደዛ ነው ሀሳቧ። ያችኛዋንም ከቡና ቤት እንዳመጣቻት ተደርሶባትኝ በዚህ ምክንያት ወንድሟ ሊያምናትና ሊተማመንባት አልቻለም። ሀብሌ ግን ያው እንግዲህ አማቷ በጣም ወዷታል፣ ትንከባከባለች፣ በሷ ደስተኛ ነው። እሷ ግን ከዚህ ሁሉ ምንም ነገር አታውቅም። መጀመሪያም ያገባችውም ሆነ ሳትፈልግ ሳትፈቅድ ሳትወደው ነው ያገባችው። ምክንያቱም ተገዳ ነው። ለንብረት ብላ ነው የገባችው። ለንብረት ብላ ሀብል ለንብረት ብላ ሳይሆን በእናትየዋ ምክንያት። እናቴ ግን የወለደችኝ እናቴ ናት ወይስ እናትዬ ናት የእንጀራ እናቴ ናት በማለት በመጠራጠር ናት። እሷ ላይ ራሱ ያለው አቋምና ሀሳብም እዝራን በጣም እወደዋለሁ፣ ግን ነገር ግን እኔ ለሱ ልሆን አልችልም፣ እሱ ለኔ ሊሆን አይችልም፣ እንዳየሁት ነበር የወደድኩትም ብላ ተናግራለች ማለት ነው። ስለዚህ
ሀብል እንደገደለቻትኝ እንግዲህ ወይዘሮ አጸዴ ያው እንግዲህ የሆነ ማረጋገጫ ነገር ይዛለች ማለት ነው። ምክንያቱም እንግዲህ እዚህ ጋር ስታያት እንደሆነ ስልኳን ሪከርድ ልታረጋትኝ አስቀምጠዋለች ማለት ነው። ስለዚህ ወይዘሮ መነነታ የሆነ ነገር ስትናገራትኝ ያንን ሪከርድ አዚ ጭብጥ አድርጋ ለፖሊስ አሳልፋ ልትሰጥ ነው እና ሀሳቧ ምክንያቱም እነሱ እዚህ ቤት ከተቀመጡ እሷ ምንም ነገር ማግኘት ስለማትችል በጣም የሚገርምና የሚያሳዝን ነገር ነው። በጣም በቃ ነገር እየጎነጎነች ነው የምትኖረው ማለት ነው። ወይዘሮ መነንም ምን እንደምታረጊ በእኔ ላይ እንደማተኝ እኮ በደንብ አውቃለሁ ብላ ትነግራታለች። ግን እሷ ግን አላወቀችም ሪከርድ እንዳረገቻት። ምክንያቱም ይሄ ራሱ ትልቅ ምስክር ነው። መጀመሪያውም አውቄው ነበረ ያለችውን ስለዚህ ፖሊስ ደግሞ ይሄን ሰምቶ አውቀሽ ነበር ገዳይ እንደሆነች ብሎ ይሄን ነው ማለት ነው ሀሳቡ የሚይዘው። ምክንያቱም ቢለውም አሻራ ስለሌለበትኝ ያው እንግዲህ ሀብል እስር ቤት ትገባለች ወይም ደግሞ እዝራ ይበቀላቸዋል ማለት ነው። ብቻ ለሚቀጥለው ደግሞ ምን እንደሚሆን ደግሞ እናየዋለን ማለት ነው። ወይዘሮ መነን ያው እንግዲህ ማንም አይነካኝም ብላ ከቤት ቤት ወይዘሮ ሁና ሞልቀቅ ደልቀቅ ብላ በሰው ቤት ነው የኖረችው። ምክንያቱም ባሏ 6 ወር እድሜ ስለቀረው ሀብልን እዚህ ቤት ያስገባችው ያው እንግዲህ ንብረቱን ትወርሳለች። ስለዚህ የሀብል ነው ማለት የኔ ማለት ነው ብላ ስላሰበች ወደዚህ እንደዚህ ሁና ሀሳቧ እንደዚህ አድርጋ ግን አጸዴ አበላሽታባታለች። ቀድማ እንግዲህ እሷን እንግዲህ እስር ቤት ትከታለች። ግን እውነት ትመነምናለች እንጂ ተደብቃ አትቀርም። ስለዚህ ለጊዜው ግን ወይዘሮ መነን እና ሀብል ወንጀለኛ እንደሆኑ በቀጣይ ቪዲዮ አብረን እንደምናየው ይሆናል። ወንጀለኛም ናቸው፣ ምክንያቱም አሻራ ስለሚገኝባቸው ማለት ነው። ያው እንግዲህ ሙሽሪትም ሀዝራን እንግዲህ እንዴት ሆና እንደምትቀርበው እና እንዴትስ እንደምታስብ ያው እሷ ምንም በማታውቀው ነገር ወይዘሮ አጸዴ በጣም እየተመጻደቀች እና በጣም እርግጠኛ ሆና እያወራችን ያለችው ምክንያት ሀብል ነች የገደለችው፣ ሀብል ናት ገዳይዋ እያለች እንትን ትላለች ማለት ነው። ሀብልም ለሀዝራ ነገረችው። ሀዝራን በጣም አዘነ። ማን የገደላት? እኔስ የማረባ ሰው ነኝ። በጣም በቃ ራሱን እየወቀሰ ነው ያለው። ለምን ቤት ተከራይቼ አላኖርኳትም? ለምንስ አልረዳኋትም? ለምንስ አላዳመጥኳትም? የሚል ሀሳብና ጭንቀት አይዞበታል። ጸጸት ላይ ነው ያለው። ምክንያቱም ችግሯን ነግራኛለች። ችግሯን ከነገረችኝ አንጻር እንደዚህ ልጥላት አይገባም ነበር ብሎ ጸጸት ውስጥ ነው ያለው። ምክንያቱም የቡና ቤትና ሴተኛ ዳሪ መሆኗን ሲያቅ ነው ከቤት እያባረራት። አውቃ ነው አታፈቅረኝም፣ ለገንዘቤ ብላ ነው እየቀረበችኝ ብሎ ሲናገር እንሰማለን ማለት ነው። ግን ሰው ከሞተ በኋላ ጸጸት ወይም ከሄደ በኋላ ጸጸት ምንም አይጠቅምም። ሳለ ነበር መንከባከብ፣ ሳለ ነበረ መጠቃቀም እንጂ። ሀብልም እንግዲህ ያው በጣም አዝናለች። ምክንያቱም እሷ እንደዚህ የምታረግ ሴት አይደለችም። በጣም ምስኪን ካራክተር ሁና ነው የምትሰራው። በጣም ጎበዝ ልጅ ናትኝ። ድል ለሀብል እያልን እንገኛለን ማለት ነው። ሀብሌ እንግዲህ ያው ዞሮ እውነቱ ይወጣል። እንግዲህ ብዙም አታስቢ። ያው እንግዲህ ሀዝራ በጣም ሀዘን ላይ ነው ያለው። በጣም ተከፍቷል። ምክንያቱም ሀብልዬን ያገባት ለአባቱ ደስታ አባቱ 6 ወር ስለቀረው ሀብልን ራሱ እስከ 6 ወር ነው ባልና ሚስት መሆን የምንችለው ብሏት በዚህ ተስማምተው ነው ሚስቴ ባል የሚባባሉት። አባቱ ይህንን የውሸት ባልና ሚስት መሆናቸውን አያውቅም። ይህንን ካወቀ ደግሞ ወዲያውኑ እንደሚሞትበት አዝራ ያውቃል ማለት ነው። ስለዚህ ስለኔ ምንም ነገር እንዳትነግሩ ብሎ ሀብልን ቃል አስገብቷታል ማለት ነው። ሀብልም እሺ ብላለች። እንግዲህ እስከ 6 ወር ድረስ አብረን እንኖራለን፣ ከዛ በኋላ እንፋታለን ብለዋለች። እስከ 6 ወር እንዲሁም እስከ 4 ወር ነው አብሮ የሚቀመጡት ማለት ነው። ግን ከዛ ወዲህ ሰው ገዳይ ነች ተብላ እስር ቤት ትገባለች ማለት ነው። በጣም የሚያሳዝን ነገር ነው። ምክንያቱም ያው እንግዲህ ታውቁታላችሁ። እንግዲህ ያው ይህንን ወይዘሮ ዘነበች የሚለውን ስም ስለሰማች ሜርሲ በጣም ተናዳለች። ወይዘሮ ሜርሲ እንደ ስሟን መቀየር ፈለገች። እንዴትስ እንደዚህ ልታረግ ቻለች? የሆነ ነገር ፈልጋ ነው እንጂ ከኛ ሌላ ነገር ምንም አትፈልግም።
ገንዘባችንን ብላ ነው የመጣች ከነ ልጇ። ቆይ አሁን ሂጄ አዋርዳታለሁ፣ ለአባዬም እናገራለሁ፣ ለወንድሜም እነግረዋለሁ፣ ከዚህ ቤት ውልቅ አድርጌ ነው የማስወጣቸው ብላ ስትናገር በጣም ተናዳለች። እና ምክንያቱም ነገር መጀመሪያ ላይ ጭንቅላቷ ውስጥ አስተምራታለች፣ ቆልላላታለች። እና ነው ወይዘሮ አጸደ እንግዲህ ለዕለቱ ለዛሬው ተሳክቶላታን ተንኮሏና እቅዷ ሀብል ለሀማቷ ነገረችው። ልጅቷ እንደሞተች በጣም አዘነ፣ በጣም ደነገጠ፣ በጣም ፈራ። እንዴት ይሄ ሊሆን ይችላል? ለምንስ? እንዴት ሆኖ ሊሆን ይችላል? አንቺ እንዴት አወቅሽ? ሲላትኝ ጋሼ እኔ እኮ ፌስቡክ ላይ ነው ያየሁትኝ፣ እኔም ደንግጫለሁኝ። በጣም ታሳዝናለች፣ በጣም ነው የማስብላት የነበር ብላ ትነግረዋለች። አይ ልጄ አንቺ እኮ ትለያለሽ እኮ አንቺ ለሁሉ እኮ ሀሳቢ ነሽ፣ እንደ እግዚአብሔር ይስጥሽ እያለ ሲመርቃትኝ እሷ እና በልጅቷም ደግሞ እንደተናደደ በጣም ሀዘን እንደተሰማውና እንደ ቁጭት እንደተቆጨ ነው እያሳየ ያለው ማለት ነው። በሌላ ቪዲዮ እስከምንመጣ ክፍል 8ን በቀጣይ ቪዲዮ ከ2 ቀን ከ3 ቀን በኋላ ጠብቁን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። እስከዛ ደስ ሰላማችሁ ብዙ ይበል ባይ